ሰላም ብለናል። እጅግ ተናፋቂው ከዴሊ ሙቪ ድምፅ ነው። እንግዲህ ውድ ይሻላል ዳንዬ በፍቅር በሃይሚዜ ሰንጸባጨብኩኝ ከአንደበቷ የማር እሸት የማር ወለላ በቃ ጣፋጭ የሆኑ ነገሮች ሚንጸባጨቡባት ልጅን በፍቅር ጨባ አድርጋኛለች። እንግዲህ ውድ ይሻላል እኛም ከተንጠባጠብን እኮ ቆየን። እቺ የማር እሸት የመሰለች ልጅ እነሆ በፍቅር ስንቱን አንጸባጨበች። ሴት ልጅ ውድ ይሻላላችን ቤተሰቦች ጭንቅላቷን ስትጠቀም እኛም በፍቅር ወንዶች ጸብ እንላለን ማለት ነው። እንግዲህ ውድ ይሻላላችን በዛሬው ቀን ዳንዬ ከሰከሰ መካከል ነጸር እያደረግን ለማርና ለእሸት እንዲቀርብ ለሃይሚ የጆሮ እንዲጣፍጥ አድርገን ወደ እናንተ ልናደርስላችሁ። ማንም ሰው ተደብድቤ መሬት ላይ በተንከባለልኩ ሰዓት 100,000 ሰብስክራይብ አላችሁ። 100,000 ሰብስክራይብ በኔ ዩቲዩብ ቻናል ያደረጋችሁ እንኳን ተደበደብክ እያላችሁ ከቡቡዬ አጠገብ ስትቆሙ አንድ ሰው ከጎኔ ቆሞ እጅግ መወዳትና የልቤ ትርታ ያለችው ሃይሚዬ ናት አለ። እንግዲህ ውድ ቻናላችን ቤተሰቦች እንዲህም ሳክሳለ ሌላ ልቀጥልላችሁ ከሰከሰ መካከል እናንተ ምንድነው ውድ ቻናላችን እኔ አይምሮዬ በጠቅላላ ከዳንዬ ይልቅ ስለ ሃይሚዬ አውራ ይለኛል። እንግዲህ ውድ ቻናል እቺ የማር እሸት የመሰለች የማር ቅቅል የመሰለች ልጅ እነሆ ወደ ስክሪናችን መጥታ ልባችንን ፍስስ አድርገዋለች ማለት ነው። እኛም ልባችን አብሮ እንደ ወንዝ ሊፈስ የእሷን መልክ ልናይ የእሷን አስተሳሰብ ልንቃኘው በእኛ አእምሮ አይቃኝም። ውድ ቻናላችን ቤተሰቦች እንግዲህ ውድ ቻናላችን ሃይሚዬ ማለት ተበልታ የማትጠገብ ብዙ ጊዜ ይላሉ። ተበልታ የማትጠገብ ዘልዛላ የሆነ ማር ናት ማለት ነው። አንዳንዴ በልታችሁ ማትጠግቡት ምግብ አለ አይደል? እንደዛ ናት። እንግዲህ ውድ ቻናል ሰው ተበልቶ አይጠጣም ይባላል፣ ግን ሃይሚዬ እንደ ማር ለጆሮአችን ቁር ትላለች ማለት እንግዲህ ሃይሚዬ ዳኒ በሃይሚዬ ፍቅር ወድቅ ያለው ያለ ነው። እንግዲህ ከኔ በፊት ይሁን ከኔ ኋላ እኔ ካወኳት 1 ዓመት ሊሞላኝ ነው። እሱ ካወቃት 1 ወር ነው። ውድ ቻናላችን ቤተሰብ አሳስቧም እኔና ዳንዬ ጋር ምን እንደሚገዛን ታውቃላችሁ? ምን አለች? ሰውን አይተ አይደለም ሰው ተጠንቶ አያልቅም አለችው። እኛ በአንቺ ፍቅር ተጠንተን ታጥነን እያንዳንዱ ነገር እያስኬድ ነው እንገኛለን። ልባችን ፍስስ ብሎ ይገኛል ማለት ነው በሃይሚ። እንግዲህ ውድ ቻናላችን ቤተሰቦች እያንዳንዱ ነገር ከሃይሚ አንጻር እየተመለከትን ዳንዬም ስክን ባለ መንፈስ ወደ እኛ ስክሪን መሳለች። ምን አለች? በሃይሚ ፍቅር ከንፌ በሃይሚ ፍቅር እየበረርኩ እገኛለሁ አለች። እንግዲህ በሰማይ ላይ ክንፍ ከሚያደርጉ ተፈቃሪዎች መካከል አንዷ ማለት ሃይሚዬ ናት ማለት ነው። እንግዲህ ውድ ቻናላችን ቤተሰብ አንዳንድ የሰው መውደድ ይጻችሁ ማለት እንደ ሃይሚዬ ነው። ሰው ሁሉ ይወዳታል። በሰው ሁሉ አንደበት ውስጥ ጣፍጣ ስሟ እንደ ማር እሸት የመሰለች ልጅ ስሟን ራሱ ስንጠራ ውድ ቻናላችን ቤተሰቦች የምትጻፍጸን እጅግ ተናፋቂያ በየቀኗ ቪዲዮዋን በማየት ሀሴት የምናደርገው እንደተፈቀረን ስሜት እንዲሰማን የምታደርገን እጅግ ሃይሚዬ ናት ማለት ነው። እንግዲህ ውድ ቻናላችን ቤተሰቦች ለምን ከሶስዬ ጋር ትመለስ ማለት ማስተዋላን ያዝ። ለምን የሴት ልጅ ጥቃት ይሰማታል? የሶስዬ ብቻዋን በትራስ ውስጥ ስታለቅስ ያለውን ስሜት ተሰማት ማለት ነው። አስተዋይ ሴት እንደዚህ ነው። ውድ ቻናላችን ቤተሰቦች እንግዲህ ዳንዬ ዛሬ እቺ ሶስዬ እብድ የመሰለኝ ከእንግዲህ በኋላ ላገኛትም አለ። ሁሌ እያንዳንዱ ነገር እየረበሸችኝ ነው የምትገኘው። እኔ አንቺን ሳይ አንቺን ስስል ነው እጅግ የፍቅሬ ትሩፋት ሲሆንሽው አንቺ ነሽ አለ። ከኔ ትበልጣለህ ዳንዬ። አንተ ጥያቄን ሰንዘር ላድርግ። ወደ ቻናላችን ቤተሰብ እኔና ሃይሚን ሜንሽን እያደረጋችሁ አስክሱን አለ። ዛሬም ከዴሊ ሙቪ እናንተን ሜንሽን በማድረግ ሃይሚዬ በይበልጥ የኔን ድምፅ በመስማት በፍቅሬነት ተንበረከኮ እንድትረዳኝ ሼር በማድረግ ለሃይሚ ያደርሱልኝ። እነሆ ዴሊ ሙቪ በፍቅርሽ ተንበርክኮ በፍቅርሽ ዳዴ የሄደ እንደሆነ እወቁልኝ በማለት እነሆ ፍትህ ለፍቅሬ፣ ፍትህ ለአንደበቴ፣ ፍትህ
ዩቲዩብ ቻናሌን በማለት እነሆ ወደ እሷ ጆሮ እንዲቆረቆረልኝ እፈልጋለሁ። ፍቅሬን በምን በኩል ልተንፍስል? በዚህ ዩቲዩብ ቻናል ላይ ዳኒ የነሰከሰን ውድ ቻናላችን ብስ እና ያሰክሳችሁ። እነሆ ዛሬ በሃይሚ ፍቅር እንደታፈንኩኝ ይታወቅልኝ በማለት በቃ ፍቅሬን ሰንፈስ ለማድረግ ወደ እናንተ ይዤላችሁ ቀርቤያለሁ። ዳኒዬ እንግዲህ ውድ ቻናላችን ቤተሰቦች እነሆ በሃይሚ ፍቅር ተንበረከኩኝ ዳዴድኩኝ እንዳለው እኛም በፍቅቃችን እየሄድን እንገኛለን። እንግዲህ ውድ ቻናላችን አስቡት፣ ሃይሚዬ ማለት ሰበልሳማት ጸገም ማር ናት። ማር ተበልቶም ተጠብቶም ይጸገባል። እንግዲህ ውድ ቻናላችን በምድር ላይ ስንኖር የሰው ፍቅር ይስጣችሁ ማለት በሃይሚዬ ማለት ነው። ሃይሚዬ በሃይሚዬ ተወደዳችሁ ማለት እንግዲህ እያንዳንዱን ነገር እየተመለከትን ህይወታችን ደስተኛ እየሆነ እንሄዳለን ማለት ነው። አስቡት እነሆ ዛሬ ሁሉ ነገር በሃይሚዬ ልብ አንደበት መልስ ሊሰጠን ዳኒዬ ጋር ቀርባለች። አረ ዳኒ ሰው አጠገብ ያለችውን ሶስዬን አስባት አለች። እውነቷ ነው። ሶስዬ ማለት እነሆ እጅግ በጣም ተናፋቂና ቆንጆ የሆነች ልጅ ናት፣ ግን ትንሽ በሰሌ ማለት ነገር የላትም። እንግዲህ ሃይሚዬ ከብስለቱም ከማሩም ከጸባዩም ሰጥቷታል ማለት ነው። እንግዲህ ዛሬ ፍትህ ለፍቅራችን እያልን ለሃይሚዬ ጆሮ በሚመጽ በኩል ወደ እናንተ ልናደርስላችሁ ጆሮአችሁን አንደበታችንን አሹለን ጆሮአችሁን አቴንሽን በማለት ለእናንተ ለውድ አድማጮቼ ለውድ ተመልካቾቼ የሃይሚዬን ፍቅር አድርሱልኝ ሼር በማድረግ በማለት ወደ እናንተ እናደርስላችኋል። እንግዲህ ዛሬ ሃይሚዬ ከዳኒ ጋር አንድ ሁለት እያለች ትገኛለች። ሰው እኔ እኮ የዛን አንተን የቀረብኩ እጅግ በጣም ነው የምወደው ለቡቡዬ ነው አለችው። ቡቡዬ አያያዙን አልቻለም መሰለኝ ውድ ቻናላች ይጨቃጭቃት አላለ። ትንሽ ይጨቃጭቃት ሃይሚዬ ዞር ብላ እስቲ ይሄ ልጅ ዳንኤል ምንድነው የሚለኝ ብላ ስታዳምጠው በፍቅሯ ተንጸባጥቦ ይገኛል። እንግዲህ ውድ ቻናል አንዳንዴ በፍቅር መንጸባጸብ አይታወቅም፣ የፍቅር መምጫው አይታወቅም። እኔ የኔ ፍቅር መምጫው ዩቲዩብ ላይ ነው ብዬ አንድ ቀን አስቤ አላቅም። ውድ ቻናላችን ቤተሰቦች ሃይሚዬን አፈቅራታለሁ ብዬ አስቤ አላቅም፣ ግን አንድ ቀን አፈዘዘችኝ፣ አደነገዘችኝ። ውድ ቻናላችን ቤተሰቦች አስቡት እነሆ በሃይሚዬ ፍቅር በሃይሚዬ ፍቅር ተንሳፍፌ ይገኛለሁ። እነሆ ከዴሊ ሙቪ አንድ ሰው በአንቺ ፍቅር ተንበርክኮ እየተንፋቀቀ ይገኛል በሉልኝ። ወደ ቻናላችን ቤተሰብ ምንድነው የገዛ ካላችሁ ፍቅሯ፣ አስተሳሰቧ፣ የጭንቅላቷ እይታ የምታይባቸው አንገሎች ሰበንዲ ነው። ሰበንዲ ማለት በሰባት አቅጣጫ ነው የምታየው። በሰባት አቅጣጫ ሰበን ዳይሬክሽን ሰበን ሙቪ ነው ማለት ነው። እንግዲህ ወደ ቻናላችን ቤተሰቦች የዳኒዬን ነገር ለራሱ ትቼ የሃይሚዬ ፍቅር ተንፍስ አልኩኝ። በ8 ደቂቃ በ9 ደቂቃ ውስጥ ሙሉ ሼር በማድረግ ለሃይሚዬ ያደርሱልኝ በማለት ተሰናበትኳችሁ። እንግዲህ ወደ ቻናላችን ቤተሰቦች የፍቅር መምጫ አይታወቅም የሚባለው እውነት ነው። እኔ በዩቲዩብ ባየኋት ፍቅር ተከልፌ ይኸው ዛራና ቻንድራ ራሱ ካለቀ አመታት አለፈ። እኔ በሃይሚዬ ፍቅር ዛራና ከቻንድራ በላይ ተከታታይ የሆነ ሙቪ ልሰራላችሁ እችላለሁ፣ ግን ሃይሚዬ የሚመጥናት ነገር በ8 ደቂቃ ውስጥ ነው በማለት ተሰናበትኳችሁ። እንግዲህ ውድ ቻናላችን ቤተሰብ ዳኒዬ በሃይሚዬ ፍቅር ተንጨባጨበ፣ ዴሊ ሙቪ በሃይሚዬ ፍቅር ተንፋቀቀ በማለት ዛሬ በቃው ማለት ነው። እንግዲህ ውድ ቻናላችን ሃይሚዬ ማለት ሰበልሳም ታይሳም አትጸገም ናትና መልካም ሁሉ ተመኘውላችሁ። ሃይሚዬ እንዳይቆረቁርሽ፣ ሃይሚዬ ለጆሮሽ የሚመጥን ነገር ለአንቺ ባይመጥንም በእኛ አንደበት ለአንቺ እንዲመጥን አድርገን አዘጋጅተን ወደ አንቺ አደረስንልሽ ማለት ነው። ባለሽበት ቸር ይግጠምሽ በማለት ተሰናበት ናችሁ። እናንተም ለዚህ ቤት አዲስ ከሆነ ሰብስክራይብ በማድረግ የደወሉን በመጫን ቤተሰብ እንድትሆኑ ጋበዝናችሁ። ቻው ባባይ ብለናል።